ስለ አሰልጣኝ ሉዊስ ኤንሪኬ አሳዛኝ የህይወት ታሪክ በተመለከተ ዘ አትሌቲክ አንድ ጽሑፍ አወጣ። ያ ጽሑፍ እግር ኳስን ከህይወት ጋር ያገናኘበት መንገድ ነው። ምንድነው ብዬ በማገላበጥበት ሰዓት ላይ ስለ ልጁ ሳና ማርቲኔዝ ኤንሪኬ ህልፈት የሚያወሳ ጉዳይ ሆኖ አገኘሁት ማለት ነው። በጣም የሚገርም ታሪክ ስለሆነ ቤተሰቦቻችን እኛም ያው ጥሎን ግማሽ ፍጻሜ ላይ ቢያልፍም ፒጂ እንዲያነሳ ፍላጎት አለን ብዬ አስባለሁና ይሄ ታሪክ ራሱ የፒጂ ደጋፊ ሊያደርገን ይችላልና አብረን ከቤተሰቦቻችን ጋር ባካፍላቸው ብንሰማው ብናየውና የሆነ ነገር ቢያሳየን ብዬ አሰብኩኝ። ቤተሰቦቻችን በፕሮግራሙ በጣም ደስተኛ እንደምትሆኑ በማሰብ ፕሮግራሙን ላጋራችሁ። እንዲህ ይላል። የአሰልጣኝ ሉዊስ ኤንሪኬ ልጅ ሳና ማርቲኔዝ ኤንሪኬ ቀጣይ ነሐሴ በሞት ከተለየችን 6 ዓመት ይሆናታል። እንግዲህ እቺን እንቦቀቅላ ህፃን ያሰቃያትና ታግላው ልታሸንፈው ያልቻለችው በሽታ ኦስቲዮሳርኮማ የተባለ የተለየ የአጥንት ካንሰር ሲሆን እንግዲህ በዓለማችን ላይ በጣም በጥቂት ሰዎች ላይ በታዳጊ በሆኑ ህፃናት ላይ የሚከሰት ነው የሚል ነገር አለና ለህፃኗን ለመቀጠፏ ምክንያት የሆነው ይሄ ኦስቲዮሳርኮማ የተባለው የአጥንት ካንሰር ነው። አዎ ኤንሪኬ ሳና የ5 ዓመት ልጅ እያለች በበርሊን ኦሎምፒክ ስቴዲየም ያኔ የሚያሰለጥነው ቡድን ጁቬንቱስን እንግዲህ ባርሴሎና ጁቬንቱስን አሸንፎ 3-1 ማለት ነው ዋንጫውን ሲያነሳ በስቴዲየሙ ሜዳ ውስጥ በበርሊን ስቴዲየም ሜዳ ላይ ግዙፉን የባርሳ ባንዲራ ይዛ ስትጨፍር ስትቦርቅና የአባቷን የኤንሪኬ ፊት በደስታ ስትሞላ እቺ ህፃኗን ሳና ዓለም ሁሉ በቴሌቪዥን ስክሪን አይቷታል። እኛም ይህንን ፕሮግራም በምንሰራበት ሰዓት ላይ የተጠቀምናቸው አብዛኞቹ ፎቶዎች ከዛ ላይ የተገኙ እንደሆነ ልነግራችሁ ፈልጋለሁ ማለት ነው። ቤተሰቦቻችን በጣም በዚህ ዓለም ለወላጅ በጣም ከባዱ ነገር ቁጭ ብሎ የልጅን ሞት ማየት እንደሆነ ያው የደረሰበት ያውቋል። እኔም የዚህ ህይወት አንዱ ክፍል ተጋሪ ነኝ ብዬ አስባለሁና በተለይ ደግሞ ህፃናት ያለ እድሜያቸው በጣም በጨቅላነታቸው ሲያልፉ በጣም ነው የሚያሳዝነውና በጣም ከባድ ነው። በተለይ ደግሞ ህፃናት እውነት ለመናገር ማለት ነው በተለይ ደግሞ በትዝታዎች የተሞላና በማስታወሻዎች የታጀበ ሲሆን ደግሞ ሀዘኑን እጅግ ከባድ ያደርገዋል። ሉዊስ ኤንሪኬ እና ባለቤቱ ኤሌና ኩሌል ሊቋቋሙት ከባድ የሆነ በጣም አስቸጋሪ የሆነ ፈተና ነው የገጠማቸው። የልጁ ህመም ከባድ መሆኑን የተረዳው ሉዊስ ኤንሪኬ በዛን ሰዓት የስፔን ብሔራዊ ቡድን አሰልጣኝነቱን በመተው ከልጁ አጠገብ ሆኖ ልጁን ማስታመምና የራሱን እናትና ባለቤቱን ማጽናናት ድርብ ስራ እንደነበረበትም በዛን ሰዓት አጠገቡ የነበሩ ሰዎች ይናገራሉ። ህፃኗ ሳና በባርሴሎና በሚገኘው በሳን ጁዋን ዴኡ የህፃናት ሆስፒታል ለተከታታይ 5 ወራት እንድትድን ሐኪሞች ከፍተኛ ጥረት ቢያደርጉላትም ከህመሟ ልትድን አልቻለችም። ጭራሽ ከቀን ወደ ቀን ጤናዋ እየተቃወሰ በጣም ሰውነቷ ሁሉ ነገር ሊቋቋም እንዳልቻለ ነው የተነገረው ማለት ነው። እንግዲህ በዚህ ሁኔታ ውስጥ እያለች ነው በ9 ዓመቷ ሕክምናውን አቋርጣ በቤተሰቦቿ ያው የምትሞትበት ቀን እየተጠበቀ በቤተሰቦቿ ተከባ በነሐሴ 2019 ህይወቷ አለፈ ማለት ነው። ልጃችን ሳና ዛሬ ከሰዓት በ9 ዓመቷ ከዚህ ዓለም በሞት ተለይታናለች ይላል በዛን ሰዓት ላይ የሉዊስ ኤንሪኬ ቤተሰብ ያወጣው የሐዘን መግለጫ። በአካል ብትለይንም ይላል ሳናን ማለታቸው ነው፣ ሁሌም ከእኛ ጋር አንቺ አለሽ፣ በሄድንበት ሁሉ የዚህ ቤተሰብ መሪ ኮከብ ነሽ፣ በቅርቡ እንገናኛለን ይላል የነ ሉዊስ ኤንሪኬ ቤተሰብ ያወጣው የሐዘን መግለጫ። ዜናው በዛን ሰዓት ላይ በወጣበት ሰዓት ላይ የባርሴሎና ፕሬዚዳንት የነበሩት የስፔን ጠቅላይ ሚኒስትር እንደነ ፔፕ ጋርዲዮላ አይነት ሰዎች መግለጫ ወጥቷል፣ የሐዘን መግለጫ ማለት ነው። አንድ ቪዲዮ እያየው ነበረ። የእግር ኳስ ኮከቡ ሊዮኔል ሜሲ በሚናገርበት ሰዓት ላይ ይህን ሲጠየቅ በጣም ቅስሙ ተሰብሮ ነበር። የእርሱ ልጆች ከሳና ጋር ጓደኛሞች ነበሩ፣ አብረው ይጫወቱ ነበረ። ይሄ ቅቃ ምናምን እንደምንለው ማለት ነውና በዛን ሰዓት ላይ ዜናውን ሲሰማ የተሰማው ስሜት እንደ ወላጅ ሆኖ ሲያየው ወይም ሲመለከተው በጣም ከባድ እንደነበረና ለመናገር በጣም አስቸጋሪ እንደነበር ነው የተናገረው። ይህንን በሚናገርበት ሰዓት ላይ ሊዮኔል ሜሲ እንበወሉ ፊቱ ላይ ሲያቀር ይታያል። ከሳና ህልፈት በኋላ ቤተሰቡ በጣም ከባድ ሐዘን ላይ ነበር።
በተለይ ባለቤቱ ኤሌና ኩሌል የደረሰባትን ሐዘን መቋቋም አቅቷት ቅስሟም ተሰብሮ እንደነበረ ዴይሊ ሜል ላይ ያገኘሁት መረጃ ያጋራል። በ2024 በተሰራው ዶክመንተሪ ኤንሪኬ ስለ ልጁ ሳና ተጠይቆ የሰጠው መልስ ሰውየው ምን ያህል መንፈሰ ጠንካራ እንደሆነ ግን ያሳየበት ነበር ማለት ይቻላል። ራሴን እንደ እድለቢስ ወይስ እንደ እድለኛ ነው የማየው ብሎ ጠየቀ ራሱን ኤንሪኬ ማለት ነው። መለሰ፣ እኔ በጣም እድለኛ ነኝ፣ ሲበዛ በጣም እድለኛ። ልጄ ሳና ለምርጥ 9 ዓመታት ከኛ ጋር አብራ ነበረች። በብዙ ሺህ የሚቆጠሩ ማስታወሻዎች አሉን፣ ቪዲዮም፣ አሻንጉሊቶች፣ በጣም ሌሎች አስገራሚ ነገሮች። የሚገርምህ እናቴ ወላጅ እናቴ የሳና ፎቶ አልነበራትም። አንድ ቀን ለቤቷ ልጠይቃት ሲሄድ ፎቶዋ የለም፣ የሳና ፎቶ። እናቴ ሳና ፎቶ የለሽም እንዴ አልኳት። አልችልም አለች። የእናቴ መልስ አልችልም፣ የእርሷን ፎቶ ማየት የእርሷን መልክ ማየት አልችልም አለች። እኔም ለእናቴ ማማ አልኳት፣ ፎቶሽማ ሊኖር ይገባል፣ ልታዩም ይገባል። ሳና በአካል ከኛ ጋር ባትሆንም በመንፈስ እኮ ከኛ ጋር አለች። ምክንያቱም ሁሌም በየቀኑ እሷን እያሰብን ስለ እሷ እያወራን ስለ እርሷ እየሳቅን አይደል እንዴ አልኳት። ይህ አባባል ከሉዊስ ኤንሪኬ ባለቤት አልፎ ሐዘኑ ምን ያህል የእሱን እናት እንደጎዳና የሳና ህልፈተ ህይወት የቤተሰቡን ህይወት ምን ያህል እንዳመሰቃቀለ መረዳት ያስችላል ብዬ አስባለሁ። ነገር ግን ሉዊስ ኤንሪኬ የቤተሰቡን መንፈስ ከፍ ለማድረግ የሄደበትና የሳና ሞት የእርሱ ጥንካሬ ወይም ደግሞ ኢንስፓይሬሽን መሰረት ለማድረግ የተጓዘበት መንገድ በጣም አስገራሚ ነው። ከሳና ህልፈት በኋላ ከ3 ወራት በኋላ ማለት ነው ወደ ስራው ሲመለስና ስፔንን ለኳታሩ ዓለም ዋንጫ ሲያሳልፍ ሳናን ከእርሱ ጋር በየቀኑ አብራ እንዳለች በማሰብ እንደነበረ ሲናገር የሚገርም ጥንካሬ ያለው ሰው ግለሰብ እንደሆነ እንረዳለን ማለት ነው። ቤተሰቦች የሆነ ዶክመንተሪ ተሰርቷል። you have no f idea f የምትለዋ ያው እንግዲህ ፋውል ወርድ ስለሆነ ነው እዚህ ጋር ማለት ተቀምጡና እዛ ዶክመንተሪ ላይ የተቀነጫጨቡ ቪዲዮዎችን ዩቲዩብ ላይ ገብታችሁ ብትመለከቱ በቪዲዮ መጨረሻ ላይ ህፃኗ ሳና በጣም ደስተኛ፣ ንቁ፣ ቀልጣፋ እንደማንኛውም እያንዳንዱ እንቅስቃሴ እንደማንኛውም ህፃን በሳቅ የተሞላ እንደሆነ ስትመለከቱ በእውነት ነው ምላችሁ እንባችሁ ይመጣል። እኛ የአርሰናል ደጋፊዎች የሉዊስ ኤንሪኬ ፔዤ በግማሽ ፍጻሜ ጥሎን ቢያልፍም ቅዳሜ ምሽት ለሳናና ለሉዊስ ኤንሪኬ ሲባል ፔዤ ቢያሸንፍ ደስተኛ የምንሆንበት ምክንያት ይሄ ይሆናል ብዬ አስባለሁ። የዘ አትሌቲክ የእግር ኳስ ጸሐፊው ጃክ ላንግ የሚገርም ጽሑፍ ጽፏል። ቀጥታ እሱን ወደ ላጋራችሁ። ባንዲራው ትልቅ ነው፣ ብቻዋን ልታውለበልበው አትችልም። ነገር ግን እርሷ ብቻዋን አይደለችም። ከፍ ዝቅ ስታደርገው አባቷ አብሯት አለ። በምሽቱ የበርሊን ሞቃታማ አየር ላይ ይህንን የባርሴሎናን አርማ ይዛ ስትቀዝፍ በምታየው ነገር በተቆጣጠረችው በዛ ባንዲራ እንደፈለገች በምታረገው በዛም ባንዲራ በጣም ሲበዛ ደስተኛ ነች። ሰዓቱ መሽቷል፣ እኩለ ሌሊት። እርሷ ግን ትቦርቃለች፣ ትጨፍራለች። አባቷም እንደዚሁ። ይህ ጊዜ የእርሷና የአባቷ ነው። በጋራ የሚጋሩት የአባትና ልጅ የደስታ ወርቃማ ጊዜ። ትንሽ ቆዩና እጅ ለእጅ ተያይዘው መራመድ ጀመሩ። በስቴዲየሙ የብርሃን ድባብ ታጅበው ስለ ብዙ ነገር ያወራሉ፣ ይስቃሉ። ከዛም ሜዳላውያን የአባቷን ሜዳላ አጥልቃ በአባቷ ትከሻ ላይ ሆና በእሽኩኮ ታዝላ ለካሜራዎች እጇን እያውለበለበች ደስታዋን መግለጽ ቀጠለች። ለአሁን ግን አርማው ብቻውን ነው ያለው። አዎ ጨርቁ ብቻ።
ጨርቁ ብቻ በነፋስ ይውለበለባል። ለአሁን ይሄ ብቻ ነው። ሌላው በገነት ውስጥ ላለችው ለዛች ትንሿ ዕንቁ በጊዜ ዑደት ተቀምጧል። ስሟ ሳና ነው። የሉዊስ ኤንሪኬ ሶስተኛ ልጅ በህዳር 2009 የተወለደች በኤንሪኬ አባባል እጹብና ከነፋስ የፈጠነች ለእርሷ መታሰቢያ በተሰራውና ዮሐፍኖ ኤፍ አይዲያ በሚለው ባለ 3 ክፍል ዶክመንተሪ መጨረሻ ላይ ሳና እውነትም አባቷ እንዳላት ፍልቅልቅ ተጫዋች፣ ደስተኛና ንቁ እንደነበረች የሚያሳይ የዶክመንተሪ ክፍል አለ። እርሱን ስታዩት የሆነ ነገራችሁ ቀጥ ይላል። ትኩረት እንድትሰጡት የሚያደርግ የሆነ የተለየ ኃይል አለው። አድማጭ ተመልካች ቤተሰቦቻችን አሰልጣኝ ሉዊስ ኤንሪኬና ባለቤቱ ኤሌና ኩሌል በልጃቸው በሳና ስም በሰየሙት የሳና ፋውንዴሽን የመክፈቻ የእራት ፕሮግራም ላይ የቀድሞ የባርሴሎና አምበል ካርሎስ ፑዮል እና በፕሮግራሙ ላይ ለሕፃኗ ሳና መታሰቢያ የሆነ እና አብዛኛውን ታዳሚ በእንባ ያራጨ ሙዚቃ የተጫወተው ጆዋን ዳውንሳም ተገኝተዋል። ነገር ግን ከሁሉም የተለየ ትኩረት የሳበውና ኤንሪኬ ከሆኑ ታዳጊ ሴቶችና እናቶቻቸው ጋር ሲስቅና ሲጫወት የታየበት አስገራሚ ትዕይንት ነበር። አዎ እነዛ ታዳጊ ሴቶች የሕፃኗ ሳና የዕድሜ እኩያ የነበሩና ጓደኞቿ ናቸው። አሰልጣኝ ሉዊስ ኤንሪኬ ስለ ሳና ሲያወራ በሕይወቱ ስለፈጠረችለት ትልቅ ደስታና ስለሷ መልካም ሌሎች ነገሮች ነው። አንድም የሐዘን፣ የምሬት፣ የቁጭትና የመንገብገብ ስሜት በፍጹም አይታይበትም። እነዚህን ነገሮች ከእንደዚህ አይነት ቅስም ሰባሪ የሐዘን ቆይታ በኋላ በየትኛውም ሰው የሚጠበቁ ቢሆኑም አሰልጣኝ ሉዊስ ኤንሪኬ ፊቱ እየተፈለቀለቀና ከልቡ በመነጨ ደስተኛ ስሜት ስለ ሳና ጥሩ ትዝታዎች አውርቶ የማይጠግብ ሰው ነው። ከሳና የ6 ዓመታት ህልፈት በኋላም አሰልጣኝ ሉዊስ ኤንሪኬ ልጁ በመንፈስ አብራው አሁንም ከእርሱ ጋር እንዳለች ያስባል። እንዲህ ይላል፣ ያ የእርሷ ደስ የሚለው ስሜት፣ ጉልበት፣ ኃይል አሁንም ከኛ ጋር አብሮ ነው ይላል። በዶክመንተሪው ላይ አንድ የሚናገረው ነገር አለ። ሳና እኛን እያየች ነው ይላል። ይሄ ማለት የእርሷ ተጽዕኖ አሁንም በእርሱና በቤተሰቡ ላይ አብሮ እንደሆነ የተናገረበት መንገድ ነው። ቀጣይ ቅዳሜ አሰልጣኝ ሉዊስ ኤንሪኬ ለሁለተኛ ጊዜ የሻምፒየንስ ሊግ ፍጻሜን ለማንሳት ቡድኑ ፔዤ ከኢንተር ሚላን ጋር በአሊያንስ አሬና ይገናኛል። አዎ ያ ከበርሊን አስገራሚ ምሽት ካለፈ ከ9 ዓመታት በኋላ እሱ ለሁለተኛ ጊዜ ሻምፒየንስ ሊግ ዋንጫ ሊያነሳ፣ ቡድኑ ፔዤ ደግሞ ለመጀመሪያ ጊዜ የሻምፒየንስ ሊግ ዋንጫ ሊያሳካ ባለፈው ጥር ላይ ጋዜጣዊ መግለጫ በሚሰጥበት ሰዓት ላይ በዚህ ጉዳይ ላይ ጋዜጠኞች ጠይቀውት ነበር። እርሱም መለሰ፣ ያ ለኔ የሚገርም ትዝታዬ ነው አለ። ሜዳው ላይ የባርሴሎናን አርማ ስተክል የሚያሳይ የሳና ፎቶ አለኝ። ይህንን ከፔዤ ጋርም መድገም እፈልጋለሁ። ልጄ በአካል ከኔ ጋር ባትኖርም በመንፈስ ሁሌም ከኔ ጋር ነችና ይሄ በጣም ለኔ አስፈላጊ ነገር ነው። ከፔዤ ጋር ይሄንን መድገም እፈልጋለሁ። ልብ በሉ፣ ጥር ላይ ነው የተናገረው። አንድ ነገር ከዛ በኋላ ጠየቁት ጋዜጠኞች። ከሳና ሞት በኋላ አንተ እንዴት ደግመህ ለመነሳት ጥንካሬውን አገኘህ አሉት። ኤንሪኬ መለሰ፣ ህይወት የትኛውንም ነገር ብትሰጠኝ
በጸጋ ለመቀበልና ለመጓዝ የተዘጋጀ ሰው ነኝ አለ። ቅዳሜ ምሽት ለሉዊስ ኤንሪኬ አስገራሚ ምሽት እንደሚሆን መናገር ይቻላል። ፔዤ ለመጀመሪያ ጊዜ የሻምፒየንስ ሊግ ዋንጫ የሚያነሳበት፣ እርሱም ከልጁ ሳና ጋር በመንፈስ ድሉን የሚያከብርበት። አዎ ኤንሪኬ ብቻውን አይደለም።